እዚህ ሁለት በጣም ወሳኝ የሆኑ ዲቫይሶች ከረንት ትራንስፎርመር እና ቮልቴጅ ትራንስፎርመር ናቸው። እነዚህን ሁለት ትራንስፎርመሮች ኢንስትሩመንታል ትራንስፎርመር በመባል በኤሌክትሪካል ፓወር ሲስተም ውስጥ ይታወቃሉ። እነዚህ ኢንስትሩመንታል ኤሌክትሪካል ዲቫይሶች ከኤሌክትሪካል ሲስተማችን ሴፍሊ ኦፕሬት እንዲያደርግ ሴፍሊ ሜዥር እንዲደረግ እሱም ብቻም አይደለም እኛንም ከኤሌክትሪካል አደጋ ፕሮቴክት ለማድረግ የምንጠቀምባቸው ወሳኝ የሆኑ ኤሌክትሪካል ዲቫይሶች ናቸው ኢንስትሩመንታል ትራንስፎርመሮች። ታዲያ በኤሌክትሪካል ሲስተም ውስጥ እንዳነሳውላችሁ በፓወር ሲስተም ውስጥ ከረንት ትራንስፎርመሮች፣ ቮልቴጅ ትራንስፎርመሮች ሲነሱ ሀይ የሆነውን ኤሌክትሪካል ከረንት ወደ ሴፍ ወደሆነ በኢዚሊ ሜዥር ወደሚደረግ እሱም ብቻም አይደለም ወደ ስታንዳርዳይዝ ወደሆነ የቮልቴጅ መጠን የሚቀይሩልን የከረንት መጠን የሚቀይሩልን ኤሌክትሪካል ዲቫይሶች ናቸው ወይንም ፓወር ዲቫይሶች ናቸው እነዚህ ከረንት ትራንስፎርመር እና ቮልቴጅ ትራንስፎርመር። ታዲያ ከዚህ ጋር አያይዘን እስቲ ከረንት ትራንስፎርመር ስንል በኤሌክትሪካል ፓወር ሲስተም ውስጥ ምን አይነት ዲቫይስ ነው፣ ምን አይነት ነገሮችን ይከውናል፣ በከረንት ትራንስፎርመር ውስጥ ምን አይነት ዲቫይሶች ነው ያሉት ይህን ነገር ለመከወን የሚጠቀምበት የሚሉትን ነገሮች በሰፊው የምናይ ይሆናል። ከረንት ትራንስፎርመር ስናነሳ ከረንት ትራንስፎርመር ማለት በኤሌክትሪካል ፓወር ሲስተም ውስጥ ሀይ የሆነው የኤሌክትሪካል ከረንት ከሀይ ትራንዚሽን ላይኖች ላይ በመቀበል ወደ ሴፍ ወደሆነ እንዲሁም ወደ ስታንዳርዳይዝ ወደሆነ ኤሌክትሪካል ከረንት ቀይሮልን በኤሌክትሪካል ፓወር ሲስተሞቻችን ውስጥ በኤሌክትሪካል ኮንትሮል ሲስተሞቻችን ውስጥ ወይንም በኤሌክትሪካል ሜትሪንግ ዲቫይሶቻችን ውስጥ ፐርፌክትሊ ሜዥር እንዲደረግ ሲስተማችንን ፕሮቴክት እንድናደርግ የሚያስችለን ኤሌክትሪካል ዲቫይስ ነው ከረንት ትራንስፎርመር። ታዲያ ይህን ከረንት ትራንስፎርመር እንዴት እንወስደዋለን መሰላችሁ? ከረንት ትራንስፎርመርን ቮልቴጅ ትራንስፎርመርን እንደዚህ መውሰድ እንችላለን፣ እንደ ትራንስሌተር። ያም ማለት ሀይ የሆነ ቮልቴጅን ፓወር ትራንስሚሽን ላይኖች ይቀበሉና ያንን ቮልቴጅ ወይም ያን የተቀበሉትን ከረንት ምን ያደርጉታል? ወደ ሴፍ ወደሆነ ስሞል ከረንት ይቀይሩልናል እነዚህ ኢንስትሩመንታል ዲቫይሶች። ታዲያ ከረንት ትራንስፎርመር እንዳነሳውላችሁ ሀይ የሆነውን የከረንት መጠን ወደ ሴፍ እና ወደ ስሞል ወደሆነ እንዲሁም በቀላሉ ሜዥር መደረግ የሚችል እኛንም አደጋ ላይ ወደማይጥል የከረንት መጠን የሚቀይሩልን ዲቫይሶች ናቸው። እንዴት ይሰራል የሚለውን ነገር ለማንሳት እንሞክር። የከረንት ትራንስፎርመር ወርኪንግ ፕሪንሲፕል በኤሌክትሮማግኔቲክ ኢንዳክሽን ወርኪንግ ፕሪንሲፕል ነው የሚሰራው። ማለትም ልክ እንደ ፓወር ትራንስፎርመሮች ወይም እንደ ሌሎች የትራንስፎርመር እንትኖች ወይም በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል የሚሰራ የኤሌክትሪካል ዲቫይስ ነው ከረንት ትራንስፎርመር። ነገር ግን ይህን በሚያደርግበት ሰዓት ልክ እንደ ፓወር ትራንስፎርመሮች ይሰራል ማለት አይደለም። ምክንያቱም ከረንት ትራንስፎርመሮች ቮልቴጅን ዴሊቨር አይደለም ማድረግ ስራቸው፣ ወይንም ሀይ የሆነ ቮልቴጅን ዴሊቨር ትራንስፈር ማድረግ አይደለም ስራቸው። የእነሱ ስራ ምንድነው? ያንን የመጣውን የኤሌክትሪክ ከረንት ወደ ሴቭ እና ወደ ሜዥር መደረግ ወደሚችል ቫልዩ ሪዲዩስ ማድረግ ነው። ይህን በሚያደርግበት ሰዓት በፕራይመሪ ሳይድ ላይ እዚህ ጋር እንደምታዩት ይሄኛው ፕራይመሪ ሳይድ ነው። በፕራይመሪ ሳይዱ ላይ ኮር አለው። ይህ ኮር ምን ያደርጋል? ማግኔቲክ ፊልድን ለመፍጠር ያስችለዋል ወይም ማግኔቲክ ፊልድን ለመፍጠር ያግዘዋል። በሰከንደሪ ዋይንዲንግ ላይ ደግሞ ወይ በሰከንደሪ ፓርት ላይ ደግሞ ዋይንዲንግ አለ። ይህ ዋይንዲንግ ምንድነው የሚያደርገው? ያንን ማግኔቲክ ፊልድ ወደ ሜዥርድ ወደሚሆን ሴፍ ወደሆነ ስሞል አማውንት ኦፍ ከረንት እንዲቀይር የሚያስችለው ፓርት ይሆናል ማለት ነው። ስለዚህ ልክ እንደ ሌሎች ትራንስፎርመሮች ፕራይመሪ እና ሰከንደሪ ዋይንዲንጎች አሉት። ነገር ግን በፕራይመሪ ሳይድ ዋይንዲንግ ሳይሆን ኮር ነው ያለው። ይህ ኮር ማግኔቲክ ፊልድን ይፈጥርለታል። በዛ ማግኔቲክ ፊልድ ላይ ዲፔንድ ሆኖ በሰከንደሪ ሳይድ ላይ ቮልቴጃችንን ወይም ከረንታችንን ሜዥር የምናደርግበት ወይም ስሞል አማውንት ኦፍ ከረንትን ኢንዲዩስድ በማድረግ ሴቭ ወደሆነ የከረንት መጠን ይቀይርልናል ማለት ነው። ነገር ግን ከረንት ትራንስፎርመሮች ወይም ቮልቴጅ ትራንስፎርመሮች ይህን ነገር በሚያደርጉበት ሰዓት የቮልቴጅ መጠናቸው ዲፔንድ የሚሆነው የነምበር ኦፍ ተርን ሬሽዮ ላይ ነው ወይም የተርን ሬሽዮአቸው ላይ ዲፔንድ በመሆን ነው ማለት ነው። ስለዚህ ከረንት ትራንስፎርመሮች በኤሌክትሪካል ፓወር ሲስተም ውስጥ ከረንትን ሪዲዩስ የሚያደርጉት በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል በመጠቀም የከረንት መጠናችን ደግሞ ዲፔንድ የሚሆነው የተርናችን ሬሽዮ ላይ ይሆናል ማለት ነው። በሁለተኝነት ቮልቴጅ ትራንስፎርመር ነው ወይንም ፖቴንሻል ትራንስፎርመር። ይህም አንዱ የኢንስትሩመንታል ትራንስፎርመር ታይፕ ነው። ልክ እንደ ከረንት ትራንስፎርመር ይህ ፖቴንሻል ትራንስፎርመርም እንደምታዩት ሁለት ፓርቶች ይኖሩታል፣ ፕራይመሪ ዋይንዲንግ እና ሰከንደሪ ዋይንዲንግ። ታዲያ ይህ ቮልቴጅ ትራንስፎርመር ምንድን ነው የሚያደርገው? እሱ ልክ እንደ ከረንት ትራንስፎርመር በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል የሚሰራ የኤሌክትሪካል ፓወር ዲቫይስ ነው ቮልቴጅ ትራንስፎርመር። ይህም በኤሌክትሪካል ሲስተም ውስጥ ሀይ የሆኑ ቮልቴጆችን ወደ ሴቭ እና ወደ ስሞል ወደሆነ ቮልቴጅ ታይፕ የመቀየር ስራን ነው የሚከወነው ልክ እንደ ከረንት ትራንስፎርመር ማለት ነው። ታዲያ እነዚህ ቮልቴጅ ትራንስፎርመሮች ሀይ የሆነ ቮልቴጅ ወደ ስታንዳርዳይዝ ወደሆነ ወደ ስሞል እና በቀላሉ ሜዥር ወደሚደረግ የቮልቴጅ መጠን የሚቀይርልን ዲቫይስ ይሆናል
ፖቴንሻል ትራንስፎርመር። ታዲያ ይህ ፖቴንሻል ትራንስፎርመር ሲነሳ በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል የሚሰራ በፕራይመሪ እና በሰከንደሪ ዋይንዲንግ ላይ ዲፔንድ ሆነን የቮልቴጅ መጠናችንን የሚወስንልን። ምንጊዜም እነዚህ ሁለት ኢንስትሩሜንታል ዲቫይሶች አውትፑታቸው ወይንም ሰከንደሪ ላይ የሚያገኙት ቫልዩ የሚወሰነው በተርን ሬሾዋቸው ነው። ተርን ሬሾዋቸው ላይ ዲፔንድ ሆነው 32 ኬቪ ወደ 110 ቮልት ወይንም ወደ 100 ቮልት የሚቀይሩልን ኤሌክትሪካል ዲቫይሶች ይሆናሉ ቮልቴጅ ትራንስፎርመሮች። ታዲያ እነዚህን ሁለት ዲቫይሶች ስናነሳ ኮኔክሽን ታይፕ አላቸው። ምክንያቱም በኤሌክትሪካል ሲስተሞቻችን ላይ በምንንቀሳቀስበት ሰዓት በምን አይነት ኮኔክሽን ነው የምንለያቸው የሚለውን ነገር ማወቅ ይኖርብናል። ከረንት ትራንስፎርመሮች ኮኔክት የሚሆኑት ኢንሲሪየስ ነው፣ ከረንትን ሪዲዩስ ያደርጋሉ። ቮልቴጅ ትራንስፎርመሮች ደግሞ ኮኔክት የሚሆኑት ኢምፓራራል ነው፣ ቮልቴጅን ሪዲዩስ ለማድረግ። እዚህ ጋር ልክ እንደምታዩት ከረንት ትራንስፎርመሮች ሲሪየስ ኮኔክት ሲሆኑ እንደዚህ ኮኔክት ይደረጋሉ። ቮልቴጅ ትራንስፎርመሮች ደግሞ እንደዚህ ኮኔክት ይደረጋሉ ማለት ነው። ስለዚህ ከነዚህ ኢንስትሩሜንታል ትራንስፎርመሮች ጋር በምንሰራበት ሰዓት ወይንም እነዚህ ከረንትና ቮልቴጅ ትራንስፎርመሮች ጋር በምንንቀሳቀስበት ሰዓት በጣም መጠንቀቅ ያለብን፣ ምናልባት በምንሰራበት ሰዓት ራሱ ማስተዋል ያሉብን ሁለት ወሳኝ የሆኑ ነገሮችን ላንሳላችሁ። የመጀመሪያው ነገር የከረንት ትራንስፎርመራችን ሰከንደሪ ዋይንዲንግ ምንጊዜም ሾርት ሰርኪዩት መሆኑን ቼክ ማድረግ ይኖርብናል። እሱን አላደረግንም ማለት ሀይ የሆነ ቮልቴጅን ጀነሬት እያደረገ በእኛ ላይም ማቴሪያሎቻችን ላይም አደጋን ሊያደርስ ስለሚችል። በሁለተኝነት የቮልቴጅ ትራንስፎርመራችን ነው። የቮልቴጅ ትራንስፎርመራችን ሰከንደሪ ዋይንዲንግ ሁልጊዜ ኦፕን ሰርኪዩት መሆኑን ቼክ ማድረግ ይኖርብናል። ምናልባት በፖቴንሻል ትራንስፎርመሮች እንዲሁም በከረንት ትራንስፎርመር ባሉበት አካባቢ ላይ የምንንቀሳቀስ ከሆነ የመጀመሪያው ነገር ሰፕላያችንን ዲስኮኔክት ማድረግ፣ ከዛ በኋላ የቮልቴጅ ትራንስፎርመራችን ሰከንደሪ ዋይንዲንጉ ኦፕን ሰርኪዩት መሆኑን ቼክ ማድረግ ወሳኙ ነገር ይሆናል። ለምን ካላችሁ ኤክሰስ የሆነ ከረንትን ድሮው እያደረገ እኛ ላይም ማቴሪያላችን ላይም አደጋ ሊያደርስ ስለሚችል ምናልባት እነዚህ ሁለት ነገሮች ሁልጊዜ ፎከስ ልታደርጓቸው ይገባል። ምንጊዜም የከረንት ትራንስፎርመር ሰከንደሪ ዋይንዲንግ ሾርት ሰርኪዩት መሆን አለበት። የቮልቴጅ ትራንስፎርመር ሰከንደሪ ዋይንዲንግ ደግሞ ኦፕን ሰርኪዩት። እነዚህ ሁለት ነገሮች በከረንት ትራንስፎርመር እና በቮልቴጅ ትራንስፎርመር ውስጥ በጣም ወሳኝ የሚባሉት ነገሮች ናቸው። ከሴፍቲ አንጻር፣ ማቴሪያሎቻችንን ፕሮቴክት ከማድረግ አንጻር፣ እኛንም ከተለያዩ ችግሮች ሴፍ ከማድረግ አንጻር በጣም ወሳኝ ናቸው እና እነዚህ ሁለት ነገሮች ሁልጊዜ ትኩረት ብናደርግበት የሚል ፖይንት ላደርጋችሁ ፈልጋለሁ። በእርግጠኝነት የምነግራችሁ በዚህ ቻናል በጣም ኢንትረስቲንግ የሆኑ ፕራክቲካሊ ኤሌክትሮሜካኒካል ሲስተሞችን በዲቴል የምናወራ ይሆናል። ቪዲዮን ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆኑ። እሱም ብቻም አይደለም፣ በጣም ኢንትረስቱ ላላቸው ወዳጆቻችሁ ሼር ብታደርጉት ደግሞ መልካም ነው። ይመቻችሁ።